ጥቂት ምክር ለተማሪዎች ትምህርት አይገባኝም ብለው ለሚያስቡ ሰዎች ትንሽ ምክር። ደደብ ተማሪ እንዴት ጎበዝ መሆን ይችላል? ተስፋ የቆረጠስ ተማሪ ምሁር ሊሆን የሚችለው በምን አይነት መንገድ ነው? በዚህ ቪዲዮ እናየዋለን። እስከ መጨረሻው ይከታተሉ። የቱንም ያህል ጊዜ ሰዎች ደንቆሮ ነህ፣ ጭንቅላት ላይ ትምህርት ቤት ቢሰራ ራሱ ትምህርት አይገባህም፣ ተስፋ የለህም፣ ዘገምተኛ ነህ ወይም ልብ የለህም አንተ ቢሉህ ግድ እንዳይሰጥህ፣ እንዳትሰማቸው። ውስጥህም ተስፋ እንደሌለህ ቢነግርህ እንዳታምነው። ምክንያቱም ባትጠቀምበት ነው እንጂ በውስጥህ እውነታዎችን በአጭር ጊዜ ውስጥ መቀያየር የሚያስችል ተሰጥኦ አለህ። በዚህ ቪዲዮ ሁለት ነገሮችን እመክርሃለሁ። እነሱም የእችላለሁ አመለካከትን ማዳበርና የጎበዝ ተማሪዎችን ልማድ መላበስ ናቸው። እንደኔ እነዚህ ሁለት ነገሮች ላይ በጣም አተኩር። የእችላለሁ አመለካከትን ማዳበር። ነገሮች እንዲቀየሩ በመጀመሪያ አንተ አመለካከትህን መቀየር አለብህ። እችላለሁ፣ ጥሩ ጭንቅላት አለኝ ብለህ ማሰብ አለብህ። ዋነኛው እንዳይሳካልህ ያደረገህ ነገር ስለ ራስህ ያለህ አሉታዊና ገዳቢ አመለካከት ነው። ማለትም እኔ አልችልም፣ ደንቆሮ ነኝ፣ ትምህርት አይገባኝም የሚለው ማለት ነው። እኔ አልችልም፣ ደንቆሮ ነኝ፣ ትምህርት አይገባኝም ስትል ራስህን በራስህ እምነት እያሳጣኸው ነው። ይህን የተሳሳተ እምነትና አመለካከት በውስጥ ይዘህ በቆየህ ቁጥር ውስጥ እንደ ትክክለኛ እምነት ይቆጥረዋል። መጨረሻም ላይ እምነትህ እውነተኛ መገለጫ ሆኖ ሊቀር ይችላል። ብዙውን ጊዜ አንተ ትክክል ናቸው ብለህ ያዝካቸው እምነቶች ትክክለኛነታቸው ለአንተ ብቻ ነው እንጂ ለሌላው ሰው አይደሉም። ገዳቢ እምነቶችህንና ልማዶችን አስወግደህ አእምሮህን በአዲስና አበረታች ሀሳቦች ሙላው። አበረታች ልማዶችን ማዳበርም አለብህ። እኔ እችላለሁ፣ ትምህርት ይገባኛል፣ ጎበዝ ተማሪ መሆን እችላለሁ እያልክ ራስህን አበረታታው። የእችላለሁ አመለካከትንም በአእምሮህ ውስጥ አስርጸው። ብዙውን ጊዜ የራሳችን ጠላት እኛው ራሳችን ነን። እችላለሁ፣ አሳካዋለሁ እያልን ራሳችንን ከማበረታታትና የምንችልበትን መንገድ ከማፈላለግ ይልቅ እኔ አልችልም፣ አይሆንልኝም፣ አይሳካልኝም እያልን ራሳችንን ማዳከምና እንደማንችልና እንደማይሆንልንም ለማረጋገጥ ሌሎችንም ሰዎች ለማሳመን ስንጥር እንታያለን። ትችላላችሁ፣ አይዟችሁ፣ በርቱ የሚሉንን ሰዎች ትተን አትችሉም፣ አይሆንላችሁም እያሉ ዙሪያውን ገደል የሚያደርጉብንን ሰዎች የበለጠ በቀላሉ እናምናቸዋለን። ምክንያቱም ቀላሉ ነገር እሱ ነውና፣ ቀድመንም ቢሆን እጅ ስለሰጠን ማለት ነው። አልችልም ብለን ካሰብን ቀድመን አእምሯችንን ዘጋ ነው ማለት ነው። የመሞከር እድል እያለን አልችልም በማለት እድላችንን በከንቱ አጣ ነው ማለት ነው። እችላለሁ ብለን ካሰብን ግን የማንችልበትን መንገድ ሳይሆን የምንችልበትን መንገድ ነው የምናሰላስለው። ለመሞከርም እንዘጋጃለን። አልችልም ካልን የምንችልበትን መንገድ በፍጹም አናስብም። እንዲሁም ሌላ የሰነፍ አማራጭ ነው የምንጠቀመው፣ በአቋራጭ ስኬታማ የምንሆንበትን መንገድ። ከፍተኛ ውጤት እንደሚያስመዘግቡት ተማሪዎች ጎበዝ እንዳልሆንክ አድርገህ ራስን ታስባለህ። አንተም እንደነሱ ተሰጥኦ ያለህ አይመስልህም። ምንም ያህል ብታጠና እንኳን እንደነሱ ጎበዝ የምትሆንና ጥሩ ውጤት የምታመጣ አይመስልህም። እንደዚህ የሚታስብ ከሆነ ለማጥናትም ተነሳሽነትን ታጣለህ። አይሳካልኝም ብለህ ካሰብክ በመጀመሪያውኑ ላይሳካልህ ነገር ለምን ታጠናለህ? ለምን ትቸገራለህ? ስለዚህ የምታደርገው ነገር ምንድነው? ጌም መጫወት፣ ቴሌቪዥን ማየት፣ ከጓደኞች ጋር መጫወት፣ መዞር ወይም ቲክቶክ ቪዲዮ መመልከት፣ ፌስቡክ ማንከባለል ሊሆን ይችላል። አመለካከትህና ልማድህ ወይም ድርጊትህ በሙሉ የሰነፍ ተማሪ ይሆናል ማለት ነው። እችላለሁ፣ ይሳካልኛል ብለህ ካላሰብክ ለውጥ ለማምጣት አትንቀሳቀስም። ስለዚህ በመጀመሪያ እችላለሁ ብለህ አስብ። ማንኛውንም ነገር ቀድመን የማይቻል ነው ብለን ስለምናስብ ነው ለማሳካት ቀርቶ ለማለም እንኳን የሚከብደን ማለት ነው። እችላለሁ ብለህ ካሰብክ የምትችልበት መንገድ ብዙ ነው። እነሱን ወደፊት በሌላ ቪዲዮ እናያቸዋለን። ያንተ እምነቶች ትክክል የሚሆኑት ለአንተ ብቻ ነው፣ ለሌላው ሰው ግን ትክክል አይደሉም። ምክንያቱም አንተ አልችልም ያልከውን ነገር ሌላው ሰው ችሎ ያሳይሃል። አንተ አይሆንልኝም ያልከውን ነገር ለሌላው ሰው ሆኖለት ታያለህ። አንተም ከበረታህና የእነሱን አይነት አካሄድ ከተከተልክ ግን የማትችልበት ምክንያት የለም። ስለዚህ በአእምሮህ ያሰብከውን ማንኛውንም ነገር ማሳካት እንደምትችል እመን። ሌሎች ተማሪዎች ኤ ማምጣት ከቻሉ አንተም ኤ ማምጣት ትችላለህ። ትኩረትህን ብቻ ስትሬት ኤ ማምጣት ላይ አድርግ። እንደምታመጣውም እመን። እቅድ አውጥተህም ተንቀሳቀስ። ምንም ሳታጠና ደግሞ ስትሬት ኤ አታመጣም። ይሄ ራስን ማታለል ነው። ፈተና ላይ በልበ ሙሉነት ልትሳተፍ የምትችለው ስለምትፈተነው ነገር እውቀት ሲኖርህ ነው። ትምህርት ላይ ያለ እውቀት ውጤታማ አትሆንም። በትምህርት ጎበዝ መሆን ወይም ስትሬት ኤ ማምጣት ደግሞ የማይቻል ነገር አይደለም። ሁሉም በአንድ ቀን ጀንበር ደግሞ ካልተሳካ ብለህ ተስፋ እንዳትቆርጥ። ሁሉም ነገር ጊዜ ይፈልጋልና ትዕግስት ይኑርህ። ያለማቋረጥ በዘላቂነት ካጠናህ በርካታ ነገሮችን ታውቃለህ። የዛኔ ትምህርት ላንተ ቀላል ይሆንልሃል።
አሁን እኮ ባልተማረና ምንም በማያውቅ ሰው ሙድ ትምህርትን እየቀረብከው ነው የሚከብድህና የማይገባ። Now you are approaching education in the manner of an educated and ignorant person. That is why you find the school challenging. You need some references and information already existed in your mind in order to become a competent student. ብቁ ተማሪ ለመሆን በአእምሮ ውስጥ ቀድመው የተመዘገቡ አንዳንድ ማጣቀሻዎችና መረጃዎች ያስፈልጓል። ያን ለማግኘት ደግሞ በርትተህ ማጥናት፣ እውቀት መፈለግ፣ የተለያዩ ምንጮችን ማንበብ መቻል አለብህ፣ ማዳመጥ መቻል አለብህ፣ ጠቃሚ ቪዲዮ መመልከት አለብህ። በዛ በምፈልገው ፊልድ ዙሪያ ያሉ ነገሮችን መማር አለብህ፣ ማወቅ አለብህ ማለት ነው። ሁለተኛ ልማድን መቀየር። ውጤትህ እንዲቀየር አመለካከትህ ብቻ ሳይሆን ልማድህና ድርጊትህን መቀየር አለበት። ሁሌም ጥሩ ጥሩን እያሰብክ በተግባር ግን ያንኑ የድሮውን መጥፎ ልማድ የምትተገብር ከሆነ በጎ ነገር ማሰቡ ብቻውን ውጤት አያመጣልህም። መልካም ማስተሳሰብ ወደ ተግባር ካልተቀየረ በስተቀር ውጤት አያመጣልህም። ከሰው አንጻር የሚያስወጡንም ሆነ እኩል የሚያደርጉን ነገሮች አስተሳሰባችን፣ ልማዳችንና ተግባራችን ናቸው። የቀን ተቀን ልማድህን መቀየር አለብን። የጎበዝ ተማሪዎች ልማድ ምንድን ነው? የሰነፍ ተማሪዎችስ ልማድ? እነሱም በቶሎ መለየትና ልማድህን ወደ ጎበዝ ተማሪ ልማድ መቀየር አለብን። ስኬት ዱካውን ትቶ ያልፋልና የስኬታማ ሰዎችን ዱካ ተከተል። ባህሪያቸውንም አጥናና የእነሱን ባህሪ ተላበስ። ብልህ ሰው ከሌላ ሰው ሕይወት ይማራልና። እስኪ በትምህርት ቤትህ ወይም በክላስህ ውስጥ ያለውን ጎበዝ ተማሪ ተመልከተው። ካንተ የተለየ ነገር ምን ያደርጋል? በቀላሉ ያንን በማጤን ብቻ ከሱ ጋር ተወዳዳሪ መሆን ትችላለህ። በዓለም አቀፍ ደረጃም ተወዳዳሪ እንድትሆን የሚያደርጉህን ሌሎች በርካታ ልማዶች ማወቅና እነሱን ማዳበር ይኖርብሃል። እንግዲህ በዚህ ቪዲዮ ሁለት ወሳኝ ነገሮችን ተምረናል። የእችላለሁ አመለካከትን ማዳበርና የጎበዝ ተማሪዎችን ፈለግ መከተል ወይ የእነሱን ሚስጥር ማወቅና ተግባራዊ ማድረግ የሚሉትን ማለት ነው። እነዚህን ሁለት ዘዴዎች መቼም ቢሆን እንዳትረሳቸው። ተጨማሪ ትምህርቶች ለማግኘት ትምህርትን ሰብስክራይብ አድርገው ይከታተሉ። በቀጣይ ቪዲዮ ደግሞ በጣም ጎበዝ የሚባሉትን ተማሪዎችን ልማድ ይዤ እቀርባለሁ። እንዳያመልጣችሁ ሰብስክራይብ የምትለዋንና የደወል ምልክቷን መጫን አትርሱ። እስከ መጨረሻው ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሁላችንን ፈጣሪ ሰላም ያድርገን በያለንበት። በቀጣይ እስከምንገናኝ ቻው፣ ደህና ሰንብቱ።